ቻርት ክላሳችን ደግሞ የምናየው ምንድነው ስለ ማርኬት ስትራክቸር ነው ማለት ነው። ስለዚህ ማርኬት ስትራክቸር ቻርት ላይ ምን ይመስላል፣ ስለዚህ ቴዎሬቲካል ያየነውን ፓርት ማርኬት ስትራክቸር ቻርት ላይ ደግሞ ምን ይመስላል የሚለውን ነገሮች እናያለን ማለት ነው። ስለዚህ ኦልዌይዝ ፕራይስ ሙቭስ ኢን ትሬንድስ ብለናል። ስለዚህ ይህንን ትሬንድ ጋራንቲ የሚያደርግልን በማርኬት ስትራክቸር ነው። ስለዚህ ማርኬት ስትራክቸርን በማየት ነው እንደዛ ትሬንዶችን ወይም ፕራይስ አክሽን ላይ ሙቭስ ኢን ትሬንድስ ወይም ፕራይስ አክሽን ሪፒት ኢትሰልፍ ብለን ያየናቸውን ኮንሴፕቶች የምናነሳው ማለት ነው። ስለዚህ we have seen these trends እነዚህን ሁለት ትሬንዶች ማየት እንችላለን። ስለዚህ አፕ ትሬንድ እና ዳውን ትሬንድ ናቸው። ስለዚህ ይህንን ነገር አፕ ትሬንድ መሆኑን በምን ኮንፈርም አደረገው ብትሉኝ we have a market structure. So market structure is characterized by down trend ሲሆን lower lows and lower highs፣ አፕ ትሬንድ ሲሆን ደግሞ higher highs and higher lows በዛ ነው ካራክተራይዝድ የሆኑ ምን ማርኬት ስትራክቸር። ሶ እዚህ ጋር ምን አለን? ፑሽ አደረገ ማርኬት። እዚህ ጋር ምን አለን? ሎወር ሎ አለን። ተን እዚህ ጋር ምን አለን? ሎወር ሃይ አለን፣ ሎወር ሎ አለን፣ ሎወር ሃይ አለን፣ ሎወር ሎ አለን፣ ሎወር ሃይ አለን፣ ሎወር ሎ አለን። ሶ ዚስ ኢዝ ቤዚካሊ ዳውን ትሬንድ ማርኬት ስትራክቸር። ሶ እዚህ ጋር ምን አለን? እነዚህን እንጽፋቸዋለን ማለት ነው። እዚህ ጋር ምን አለን? ኤልኤች አለን ወይም ሎወር ላይ እንለዋለን። ኤልኤች ማለት ዘ ሾርት ፎርም ኦፍ ሎወር ሃይ ማለት ነው። እዚህ ጋር ደግሞ ኤልኤል ብለን ከጻፍን ዘ ሾርት ፎርም ኦፍ ሎወር ሎ ማለት ነው። ኤልኤል እዚህ ጋር ሎወር ሎ አለን ማለት ነው። ሶ እዚህ ጋር ምን አለን? ሎወር ሃይ አለን። እዚህ ጋር ምን አለን? ሎወር ሎ አለን ማለት ነው። እዚህ ጋር ምን አለን? ሎወር ሎ አለን ማለት ነው። ሶ እዚህ ጋር ምን አለን? ሎወር ሎ አለን ማለት ነው። እዚህ ጋር ምን አለን? ሎወር ሃይ አለን ማለት ነው። እነዚህ ምንድን ናቸው? ቤዚካሊ ማርኬት ስትራክቸሮች ናቸው ማለት ነው። ስለዚህ ይህንን ዲሊት ብናደርገው ሶ ዊ ካን ሲ አሁን ክሊርሊ ፕራይስ ስትራክቸር እንዴት ፎርሜሽኑ እንዳመጣው ምን ዳውን ትሬንድ ላይ ማለት ነው። ስለዚህ ቤዚካሊ ማርኬት ስትራክቸር እዚህ ጋር ይሄ ሎወር ሃይ ከሆነ ይችኛዋ ሃይ እዚህ ጋር እነዚህ ፕራይስ አክት ያደረገባቸው ቦታዎች ላይ ካየን እዚህ ጋር ሎወር ሎ አለን፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ እያለቀጠለ ማለት ነው። ሶ ይሄ ማርኬት ስትራክቸር ምንድነው? አፕ ትሬንድ ማርኬት ስትራክቸር ነው፣ ወይም ዳውን ማለት ይሄኛው ዳውን ትሬንድ ማርኬት ስትራክቸር ነው። ሶ ከዛ በኋላ ማርኬቱ መጣ እዚህ ጋር ሎወር ሎ ሰራ፣ ሎወር ሃይ ሰራ፣ መልሶ ሌላ ምን አለን? እዚህ ጋር ሎወር ሎ ሰጠን። ሶ ዊ ሃቭ ኤ ሎወር ሎ ሂር። እዚህ ጋር ምን አለን? ሎወር ሎ አለን ማለት ነው። ኤል አለን። ስለዚህ ሎወር ሎ አለን ማለት ነው። ስለዚህ ማርኬቱ ምን ሰራልን? ከዛ በኋላ እዚህ ጋር ማርኬቱ ወደ ላይ ሄዶ አዲስ ሎወር ሎ አልሰራም። አሁን አዲስ ሎወር ሎ ቢሰራ ኖሮ ይሄኛውን ሎወር ሃይ ብለን ማለት እንችል ነበር፣ ግን አዲስ ሎወር ሎ አልሰራም። ስለዚህ ማርኬቱ አዲስ ሎወር ሎ ሳይሰራ ሎወር ሃይ ሊኖረን አይችልም። ኦልዌይስ ኢን ኦርደር ቱ ሃቭ ሎወር ሃይ ሎወር ሎ መኖር መቻል አለበት። ስለዚህ ሎወር ሎ ኮንፈርም ካደረግን በኋላ ኦኬ ይሄ ሎወር ሃይ የምንለው ሰው ልክ አሁንም እንደገና ሎወር ሎ ኮንፈርም ካደረግን ነው ይሄ ሎወር ሃይ የሚሆነው። ከዛም በኋላ ይሄንን ሎወር ሃይ ኮንፈርም እናደርገው ይሄኛው ሎወር ሎ ከተሰራ በኋላ ነው። ለምን ከዛ ኮንፈርም አናደርግም? ወይ ደግሞ ፕሪቪየስ የሆነውን ይሄኛውን ስትራክቸር ብሬክ ካደረገው በኋላ ኦኬ። ስለዚህ ይሄኛውን ብሬክ ካደረገው በኋላ አዲስ ሎወር ሎ ወይም አዲስ ቻናል ከከፈተ በኋላ ነው ያ ማርኬት ስትራክቸር ኮንፈርም ልናደርግ የምንችለው ማለት ነው። ስለዚህ ከዛ ማርኬት መጣ እዚህ ጋር ብሬክ አደረገው። ምን ፕሪቪየስ የነበረውን ሃይ ወይም ሎወር ሃይ ብሬክ አደረገው። ሶ እዛ ሞመንት ብሬክ አድርጎ ከአንዱ እዚህ ጋር እንደሰራ ኦኬ ማርኬት ስትራክቸራችን ሺፍት ሆኗል ማለት ነው። ሶ ማርኬት ስትራክቸራችን እዚህ ሞመንት ላይ ሺፍት አድርጓል ማለት ነው። ሶ እዚህ ሞመንት ላይ ሺፍት ካደረገ በኋላ ማርኬት ስትራክቸራችን ማርኬቱ ምንድን የሰጠን ሎወር ሃይ ሰጠን እዚህ ጋር። ከዛም በኋላ አዲስ እዚህ ጋር ሎወር ሃይ ሰጠን። ሶ እዚህ ጋር ምን ሰጠን? ሃየር ሃይ እና ሃየር ሎ መስጠት ጀመረ ማለት ነው። እዚህ ጋር ሶ ማርኬት ስትራክቸራችን ሺፍት አደረገ። ሶ እዚህ ጋር ምን አለን? ሃየር ሃይ አለን ዘንድ ይሄኛው ምንድነው? ሃየር ሎ አለን ዘንድ እዚህ ጋር ምን አለን? ሃየር ሃይ። ሶ ይሄኛውን ቤዚካሊ እንደ ሃየር ሃይ ኮንሲደር ልናደርግ አንችልም። ለምን? ከአንዱ በደንብ ኢንከልፍ ወርዶ አልሄደም። ስለዚህ ቤዚካሊ ከዚህ በኋላ ያለን ሃየር ሃይ ሊሆን የሚችለው ይሄኛው ነው ማለት ነው። ሶ ከዛም በኋላ ሃየር ሎ አለን ዘን እዚህ ጋር ሃየር ሃይ ሰጠን ዘን እዚህ ጋር ሃየር ሎ አለን ዘን ሃየር ሃይ ያለ ሄደ ማለት ነው። ስለዚህ ቤዚካሊ እዚህ ጋር ምን አለን? አዲስ ኤች አለን ማለት ነው። ስለዚህ ኤች ማለት ሃየር ሃይ ማለት ነው። ሾርት ፎርም ነው ማለት ነው። እዚህ ጋርም ሌላ አዲስ ሃየር ሃይ አለን ማለት ነው። እዚህ ጋርም አዲስ ሃየር ሃይ አለን ማለት ነው። አዲስ ሃየር ሃይ አለን። እዚህ ጋር ምን አለን? አዲስ ሃየር ሃይ አለን ማለት ነው። ሶ እነዚህ ደግሞ ኦልሬዲ ይሄኛውን ሃይ ከሰራን በኋላ ሶ እዚህ ጋር ምን አለን? ሃየር ሎ አለን። ይህንን ሃየር ሎ ያልንበት ምክንያት ለምንድን ነው? ኦልሬዲ
ማርኬት ወደዚህ መጣ። ከዛ ፕሪቪየስ ሃየር ሃይ ከሰራን በኋላ ይሄኛው ሃየር ሎ እንለዋለን ማለት ነው። እዚህ ጋር ምን አለን? ሃየር ሎ አለን ማለት ነው። አሁን እዚህ ጋር ማርኬት ላይ ምን አለን ማለት ነው? ማርኬት ላይ እዚህ ጋር ምን አለን? ሃየር ሎ አለን ማለት ነው። ቤዚካሊ ማርኬት ስትራክቸር በምን ካራክተራይዝድ ሆነ? በሃየር ሃይ እና በሃየር ሎ። ስለዚህ ምንድነው አፕትሬንድ። ስለዚህ ይሄን ድሮ ያደረግነውን ብናጠፋው አሁን ቢጋት እንደዚህ አይነት ሲምፕል የሆነ ፕራይስ አክሽን የማርኬት ስትራክቸር ያሳየናል ማለት ነው። ስለዚህ ይሄኛውንም እነዚህን ትሬንዶቹን ብናጠፋቸው ትሬንድ ላይኖቹን ብናጠፋቸው እነዚህ ቤዚካሊ ማርኬት እንዴት ፎርም እንዳደረገ ማየት እንችላለን። ስለዚህ ማርኬት መጣ፣ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሆ ሎወር ሃይ ሎወር ሎ ሰራ እና ከዛ ይሄኛውን ማርኬት ስትራክቸር ብሬክ አደረገ። ከዛም በኋላ ሃየር ሃይ ሰራ። ከዛ መጥቶ ሪቴስት አድርጎ ይሄኛውን ስትራክቸር ስለሰራ እዚህ ጋር ምን አለን? ሃየር ሎ አለን ማለት ነው። እችኛዋ ላስት ኤሪያችን እችኛዋ ላስት ኤሪያችን ሃየር ሎዋችን ናት ማለት ነው። ስለዚህ ሃየር ሎዋችን ናት። ዘን እዚህ ጋር ሃየር የሰራ ሃየር ሎ ሰራን። ከዛ ኔክስትሊ ሃይ የሰራው እዚህ ጋር ነው። እችኛዋን ለምንድን ነው እንደ ሃየር ያልወሰድ ነው? በደንብ ኢንገልፍ አልጋ ካንድሏን ወደ ታች አልወረደችንም። ስለዚህ ቤዚካሊ ኮንቲኒሽኑ ላይ ነበረ፣ ስሞል ሪትሬስመንት ነው። ስለዚህ ቪዲዮን ኮንሲደር ዚስ አዜ ሃየር ሃይ ማለት ነው። ስለዚህ እዚህ ጋር ሃየር ሃይ ሰራልን፣ እዚህ ጋር ሃየር ሃይ ሰራልን፣ እዚህ ጋር ሃየር ሎ ሃየር ሃይ ሰራልን። ከዛም በኋላ ሃየር ሎ መጠን ማለት ነው። እዚህ ጋር ቤዚካሊ ሃየር ሃይም አለን ማለት ነው። እዚህ ጋር ምን አለን? ሃየር ሃይ አለን ማለት ነው። ስለዚህ ቤዚካሊ እነዚህ ሁለቱ ሃየር ሃዮች ናቸው። እዚህ ጋር ቤዚካሊ ሃየር ሃዮች ናቸው። እዚህ ጋር ምን አለን? ሃየር ሎ አለን። ከዛ ይሄኛው ሃየር ሃይ። ስለዚህ እዚህ ጋር ይሄኛው ሌላ አዲስ ሃይ ከሰጠን ቤዚካሊ እዚህ ጋር ምን ሊኖረን ይችላል? ሃየር ሎ ሊሰጠን ሃየር ሎ ሊኖረን ይቻላል ማለት ነው። ስለዚህ እዚህ ጋር ሃየር ሎ አለን ማለት ነው። ቤዚካሊ ይሄኛው ወደ ታይፕ ኦፍ ስትራክቸሮችን ይወስደናል ማለት ነው። ስለዚህ ቤዚካሊ እንደዚህ አድርጌ የገባሁላችሁ ምክንያት ወደ ታይፕስ ኦፍ ስትራክቸሩ እንዲወስድን ነው ማለት ነው። ስለዚህ ሃየር ሃይ ሃየር ሎ 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 አለ። ከዛም በኋላ ቤዚካሊ ሺፍት ኦፍ ስትራክቸር የተፈጠረው ከዚህ በኋላ እዚህ ስትራክቸር ላይ ሺፍት ኦፍ ስትራክቸር የተፈጠረው ኦልሬዲ ይህንን ማየት እንችላለን ማለት ነው። ስለዚህ ይሄኛው ቻርት መቶ ይሄኛውን ብሬክ ካረገ በኋላ ምን ተፈጠረ? ፕሪቪየስ የሆነ ሎውን ብሬክ ካረገ በኋላ ሃየር ሃይ። ስለዚህ አሁን እዚህ ጋር ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ብሎ እንደገና ሌላ ኢንገልፍ አድርጎት ወደ ቡሊሽ ማርኬት ስትራክቸር ሄዶ ነበር ማርኬቱ ማለት ነው። ይሄኛውን ነው የምናየው ማለት ነው። ስለዚህ እኛ እስከዚህ እስካለው ድረስ ነው የምናየው። ስለዚህ ይሄኛው ራሱ ሌላ ራሱን የቻለ ምንድነው ትሬንድ ነው ማለት ነው። ምንድነው እዚህ ጋር አሁን የምናየው ሶስት አይነት ታይፕ ኦፍ ስትራክቸር ማየት እንችላለን ማለት ነው። እዚህ ጋር ማርኬት ስትራክቸር ሺፍት አልተፈጠረም። ለምንድነው ማርኬት ስትራክቸር ሺፍት ያልተፈጠረው? ታይፕስ ኦፍ ስትራክቸር እዚህ ጋር አሁን ይሄ ፐርፌክት ያልሆነ ሃየር ሃዩን እያከበረ ነገር ግን ሃየር ሎውን ዲስሪስፔክት ያደረገ ማርኬት ስትራክቸር ታይፕ ነው ማለት ነው። ይሄ ሰከንድ ታይፕ ኦፍ ማርኬት ስትራክቸር ላይ ነው የስትራክቸር ታይፕ ነው ማለት ነው። ስለዚህ ማርኬት ስቲል አፕትሬንድ ነው በት አዲስ ሃይ አዲስ ሃይ አዲስ ሃይ አዲስ ሃይ አዲስ ሃይ እየሰጠን መጥቷል። ሃየር ሎዎቹ ግን ሃየር ሎ አረገ። እዚህ ጋር ኢኳል ሃየር ሎ ነው የሰራው፣ ኢኳል ሃይ ነው የሰራው። ቤዚካሊ ይችን ማርኬት ሺፍት ቢያረጋት ኖሮ ወይም ይችን ማርኬት ሺፍት ቢያረጋት ኖሮ ዊ ማይት ኮንሲደር ይሄንን ሺፍት ኦፍ ስትራክቸር ዘን እዚህ ጋር ሌላ ሃየር ሎ ሰጥቶን ሎወር ሎ ሎወር ሃይ የሚል ማርኬት ልናይ እንችላለን። ነገር ግን ይህንን አላየንም። ማርኬት ይህንን ኤሪያ ሪስፔክት አደረገ። ከዛም በኋላ አዲስ ሃይ እንደገና ሃየር ሎ አዲስ ሃይ እየሰራ ሊብጠው ማለት ነው። በት ኢፍ ዩዚ ዘ ሃየር ሃይስ ሃየር ሃዮቹ ስትራክቸሮቹ ምንድናቸው? ፐርፌክትሊ የሄዱ ናቸው። ስለዚህ ሁለተኛው ታይፕ ማርኬት ስትራክቸር ነው። ስለዚህ ይሄኛው ምን እንለዋለን? ሁለተኛው ታይፕ ቱ ማርኬት ስትራክቸር ነው ማለት ነው። ስለዚህ ይሄኛው የስትራክቸር ታይፕ ምንድን ነው? ታይፕ ቱ ማርኬት ስትራክቸር ነው ማለት ነው። ታይፕ ቱ ማርኬት ስትራክቸር ነው ማለት ነው። ታይፕ ቱ ማርኬት ስትራክቸር ነው። ቤዚካሊ ምንድነው ሃየር ሃዮቹና ሃየር ሎዎቹን አክብሯል። ሃየር ሃዮቹን እያከበር ሄዷል። ሃየር ሎዎቹ ጋር ግን ያላከበራቸዋል። እነዚህ ምንድነው እነዚህን ያከፋፍልበት ምክንያት ሺፍት ኦፍ ማርኬት ስትራክቸር እንዳይመስልን ነው። ወይም ሺፍት ሲያደርግ አይምሯችን ላይ ሺፍት አድርጓል ብሎ ወደ አልሆነ ሴሎችን መፈለግ ወይ አፕትሬንድ ማርኬት ስትራክቸር ላይ ያለው ወደ ዳውን ትሬንድ ማርኬት ስትራክቸር አይተን ሴል ትሬዶችን እንዳንፈልግ ይረዳናል ማለት ነው። ይህ ታይፕ ቱ ማርኬት ስትራክቸር ዌር ኤች አር ሪስፔክትድ ፐርፌክትሊ በት ኤችኤል ወይም ሃየር ሎዎቹ አር ኖት ሪስፔክትድ ፐርፌክትሊ ማለት ነው። ስለዚህ በዚህ መልኩ ማየት እንችላለን። ይህ ታይፕ ቱ ታይፕ ኦፍ ማርኬት ስትራክቸር ነው ማለት ነው። ታይፕ ዋን
ወይም ደግሞ ፐርፌክት የሆነው ማርኬት ስትራክቸር አይነት ደግሞ እዚህ ጋር ማየት እንችላለን ማለት ነው። ሶ ታይፕ ዋን የነበረው ወይም ፐርፌክት የሆነው ማርኬት ስትራክቸር በዳውን ትሬንዱ ማየት እንችላለን ማለት ነው። ስለዚህ ይሄኛው ማርኬት ስትራክቸር እዚህ ጋር ከ70% እስከ 80% ልናገኘው ማርኬት ላይ እንችላለን ያለው ፐርፌክት የሆነ ስትራክቸር ነው። ለምን አዲስ ሎ አዲስ ሎ አዲስ ሎ አዲስ ሎ ነው የሰጠን። ሀየር ሎወር ሃይውም አዲስ ሃይ አዲስ ሃይ አዲስ ሃይ ነው ማለት ነው። ከዚህ ጀምሮ አዲስ ሃይ አዲስ ሎወር ሃይ አዲስ ሎወር ሃይ አዲስ ሎወር ሃይ ነው ፎርም ያደርገው። ሃየር ሎም እንደዛው ሎወር ሎም እንደዛው አዲስ ሎወር ሎ አዲስ ሎወር ሎ አዲስ ሎወር ሎ ነው። ስለዚህ ይሄኛው ፐርፌክት የሆነ ማርኬት ስትራክቸር ነው። ስለዚህ ይሄኛው ታይፕ ዋን ኦፍ ማርኬት ስትራክቸር ነው። ስለዚህ ታይፕ ዋን ማርኬት ስትራክቸር ነው ማለት ነው። እዚህ ጋር እንደምንለው ታይፕ ታይፕ ዋን ማርኬት ስትራክቸር ስትራክቸር ታይፕ ዋን ማርኬት ስትራክቸር ማለት ነው። ስለዚህ ቦዝ ሃየር ቦዝ ሎወር ሎ ኤንድ ሎወር ሃይ አር ሪስፔክትድ። ሶ ቤዚካሊ ይሄ ደግሞ ታይፕ ኦፍ ዋን ታይፕ ኦፍ ማርኬት ስትራክቸር ነው። ሎወር ሃይ እና ሎወር ሎ ሪስፔክት የተደረገበት ቦታ ነው። ሶ እነዚህ ማርኬት ስትራክቸር ካለን እዚህ ጋር ደግሞ ብሬክ ያደረገው ኤሪያ ወይም እዚች ጋር መቶ ብሬክ ያደረገው ኤሪያ ደግሞ ምን ይባላል? ይሄኛው ደግሞ ብሬክ ያደረገው ኤሪያ ምን ይባላል? ይሄኛው ደግሞ ብሬክ ያደረገው ኤሪያ ምን ይባላል? ሺፍት ኦፍ ማርኬት ስትራክቸር ነው ማለት ነው። ሶ ይሄኛው ደግሞ ብሬክ ያደረገው ኤሪያ ዌር እዚህ ጋር ምን ሀፕን ያደረገ ሺፍት ኦፍ ማርኬት ስትራክቸር። ሶ እዚህ ጋር ሺፍት ኦፍ ማርኬት ስትራክቸር አለን ማለት ነው። ስለዚህ ቤዚካሊ ይሄንን ይመስላል ማለት ነው። ስለዚህ ቤዚካሊ ይሄንን ይመስላል። ስለዚህ አሁን ያየናቸው ሺፍት ኦፍ ማርኬት ስትራክቸር አለ። ሶ ዳውን ትሬንድ ማርኬት ስትራክቸር አለ፣ አፕትሬንድ ማርኬት ስትራክቸር አለ። ስለዚህ እዚህ ጋር ሺፍት ኦፍ ማርኬት ስትራክቸር አለ። ስለዚህ እነዚህ ካራክተራይዝድ የሆኑበት መንገድ ነው ማለት ነው። ስለዚህ ኦልዌይስ ማርኬት ስትራክቸር በዚህ ነው ሀፕን የሚያደርገው። ሶ ይሄ ስትራክቸር ታይፕ ከምን ከ80 እስከ 70% እናገኛቸዋለን ማለት ነው። ከ80 እስከ 70% እናገኛቸዋለን ማርኬት ላይ እነዚህ አይነት ስትራክቸሮች ማለት ነው። ከ80 እስከ ፐርሰንት። ይሄኛው ታይፕ ቱ ማርኬት ስትራክቸር ደግሞ ከስንት እስከ ስንት እናገኛቸዋለን? ከ20 እስከ 30% ያሉት ታይም ጊዜ እናገኛቸዋለን ማለት ነው። ታይፕ ቱ ኦፍ ማርኬት ስትራክቸር ማለት ነው። ስለዚህ በደንብ ውስጥ ገብተን ብሬክዳውን ስናደርጋቸው ማርኬት ስትራክቸሮች ይህንን ይመስላሉ። ስለዚህ በእነዚህ አይነት አኳኋን ነው መሄድ ያለባቸው ማለት ነው። መጀመሪያ ስትራክቸራችሁ አይደንቲፋይ ታደርጋላችሁ። ከዛ ኢፍ ዜር ኢዝ ብሬክ ኦፍ ስትራክቸር ሁሌ አይደንቲፋይ ታደርጋላችሁ። ምን አይነት ስትራክቸር ነው እየተጠቀመ ያለው አይደንቲፋይ ታደርጋላችሁ። እዚህ ጋር ማኒፕሌት እንዳትደረጉ መጠንቀቅ መቻል አለባችሁ ማለት ነው። ስለዚህ ቤዚካሊ ታይፕ ዋን እና ታይፕ ቱ ማርኬት ስትራክቸሮችን አይተናል ማለት ነው። እዚህ ጋር ማርኬት ላይ ሪፕሬዘንት ባደረጉት ሰው ይሄኛው የምናየው ጂቢፒ ዩኤስዲ 4 ሃወር ቻርት ላይ አይተናል ማለት ነው። ስለዚህ እስቲ ደግሞ አሁን የምንፈልገው ማርኬት ስትራክቸር ታይፕ ስሪ ማርኬት ስትራክቸር ሃየር ሎዎቹን ሪስፔክት አድርገውልን ግን ሃየር ሃዮቹን በደንብ ሪስፔክት ያላረግልን ፐርፌክትሊ ሪስፔክት ያላረግልን የቻርት አይነት የማርኬት ስትራክቸር አይነት ወደ ኋላ ወይም ወደፊት ሂደን እንፈልጋለን ማለት ነው። ሶ ቤዚካሊ ሃየር ሎዎቹን እና ሃየር ሃዮቹን ሪስፔክት ያላረግልን ማርኬት ስትራክቸር። ሶ አሁን እዚህ ጋር ይህንን ማየት እንችላለን። ይህንን ማርኬት ስትራክቸር ታይፕ ማየት እንችላለን። አሁን ይህንን ማርኬት ስትራክቸር ታይፕ ማየት እንችላለን ማለት ነው። ሶ ዊ ሃቭ ሃየር ሃይ ሄር። እዚህ ጋር ምን አለን? ሃየር ሃይ አለን። ሶ ሴም ሃየር ሃይ አለን። ኢኳል ሃዮቹ አሉን ማለት ነው። እዚህ ጋር ሃየር ሃይ አለን። ሶ እዚህ ጋር ሃየር ሃይ አለን። እዚህ ጋር ሃየር ሃይ አለን። እዚህ ጋር ደግሞ ምን አለን? ሃየር ሃይ አለን ማለት ነው። ሚ እዚህ ጋር ሃየር ሃይ አለን ማለት ነው። ሶ ቤዚካሊ ካራክተራይዝድ የሆነው ሃየር ሃይ እየሰራ ነው። ስለዚህ አፕትሬንድ ማርኬት ስትራክቸር ነው። ይሄኛው ምን አለ? ኤች ኤል አለን እዚህ ጋር ሃየር ሎ ማለት ነው። እዚህ ጋር ምን አለን? ኤች ኤል አለን። ቤዚካሊ ካራክተራይዝድ የተደረገው በሃየር ሎ ነው። ሶ እዚህ ጋር ምን አለን? ኤች ኤል አለን ማለት ነው። እዚህ ጋርም ሃየር ሎ አለን። ሃየር ሎ አለን። እዚህ ጋር ምን አለን? ሃየር ሎ አለን ማለት ነው። ስለዚህ ቤዚካሊ እነዚህ ማርኬት ስትራክቸር ታይፖች ምንድነው? ይሄኛው
ወደ ሰርድ ታይፑ ማርኬት ስትራክቸር ይወስደናል ማለት ነው። ስለዚህ ቤዚካሊ ይህንን ትሬንድ ላይን ማጥፋት እንችላለን ማለት ነው። ይህን ትሬንድ ላይን ካጠፋ ነው ማርኬት ስትራክቸሩ ይህን ይመስላል። ስለዚህ ማርኬት ስትራክቸሩን ብቻ አይደንቲፋይ በማድረግ ትሬንዱን አይደንቲፋይ ማድረግ እንችላለን። ቤዚካሊ እዚህ ጋር ሎወሮቹ ሃየር ሎወሮቹ አዲስ ሃየር ሎ አዲስ ሃየር ሎ አዲስ ሃየር ሎ አዲስ ሃየር ሎ ፎርም እያደረገ ይሄዱ ሃየር ሃዩ ግን ሃየር ሃይ ሃየር ሃይ አደረገ። እዚህ ጋር ምን አለ? ሁለት ኢኳል ሃዮች አሉን ማለት ነው። ስለዚህ እዚህ ጋር ኢኳል ሃዮች አሉን። ሁለቱ ኢኳል ሃዮች አሉ። እዚህ ጋር ኢኳል ሃይ አለን፣ እዚህ ጋር ሌላም ሃየር ሃይ አለን። ግን እዚህ ጋር ምንድነው ሃየር ሎ ሃየር ሎ ሃየር ሎ ሃየር ሎ አለ። ምንድነው ሃየር ሎቹ አዳዲስ ሃየር ሎ ቢውልድ እያደረገ ሃየር ሃዮቹ ግን እዚህ ጋር በደንብ ፐርፌክትሊ ቢውልድ አዳዲስ እንትን አላለም ማለት ነው። ስለምን እዚህ ጋር ኢኳል ሃይ ስለፈጠረ ማለት ነው። ስለዚህ ይሄኛው ደግሞ ታይፕ ስሪ ማርኬት ስትራክቸር እንለዋለን ማለት ነው። ስለዚህ ይሄኛው ደግሞ ታይፕ ስሪ ማርኬት ስትራክቸር ነው። ስለዚህ ቤዚካሊ ይሄኛው ምንድነው የሚሆነው? ታይፕ ስሪ ማርኬት ስትራክቸር ነው። ይሄኛው ታይፕ ስሪ ማርኬት ስትራክቸር ነው። ስለዚህ ታይፕ ስሪ ማርኬት ስትራክቸር ነው ማለት ነው። ታይፕ ስሪ ማርኬት ስትራክቸር ነው ማለት ነው። ስለዚህ ዌራስ ሃየር ሎ አር ሪስፔክትድ በት ሃየር ሃይ አር ኖት ፐርፌክትሊ ሪስፔክትድ እነዚህ ናቸው ማለት ነው። ስለዚህ ቤዚካሊ እነዚህ ማየት እንችላለን ማለት ነው። ይሄ ሰርድ ታይፕ ኦፍ ማርኬት ስትራክቸር ነው ማለት ነው። ስለዚህ ኦልዌይስ ማርኬት ስትራክቸር መጀመሪያ ማርኬቱን ስናይ በማርኬት ስትራክቸር ነው ኮንፈርም ማድረግ ያለብን። ቤዚካሊ ቅድም ካየናቸው ኮንሴፕቶች ጋር ስናዋህደው ቤዚካሊ ማርኬት ስትራክቸር ላይ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ይሰጠናል። እዚህ ጋር ይህንን ሺፍት ሲያደርገው ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ይሰራል ማለት ነው። ቤዚካሊ እዚህ ጋር ምን አለን? ዊ ሃቭ ሰፖርት አለን። እዚህ ጋር ሰፖርት ቢካም ሬዚስታንስ እናይበታለን። ሰፖርት ቢካም ሬዚስታንስ አለን። እዚህ ጋር ሰፖርት ቢካም ሬዚስታንስ አለን ማለት ነው። ምን አፕትሬንድ ማርኬት ስትራክቸር ላይ ሲሆን ማለት ነው። ዳውን ትሬንድ ማርኬት ስትራክቸር ላይ ሲሆን ደግሞ ሬዚስታንስ ቢካም ሰፖርት አለን። እዚህ ጋር ደግሞ ሬዚስታንስ ቢካም ሰፖርት አለን ማለት ነው። ዚስ ዌይ አይደንቲፋይ ማድረግ እንችላለን። አፕትሬንድ ማርኬት ስትራክቸር ነው፣ ዳውን ትሬንድ ማርኬት ስትራክቸር ነው ማለት ነው። እዚህኛው ኤሪያዎች ላይ ዌይስ ፕራይስ አክሽን አክት የሚያደርጉበት ቦታዎች ናቸው ማለት ነው። ስለዚህ ዚስ ዌይ አንደርስታንድ ማድረግ እንችላለን። አፕትሬንድ ማርኬት ስትራክቸር፣ ዳውን ትሬንድ ማርኬት ስትራክቸር፣ ኮንሶሊዴሽን የሆነ ማርኬት ስትራክቸር ማለት ነው። አሁን እነዚህን ካየን ኮንሶሊዴሽን ማርኬት ስትራክቸር ታይፖች ደግሞ ምን ይመስላሉ የሚሉትን ነገሮች እናያለን ማለት ነው። ኮንሶሊዴሽን ኢኳል ሃይስ እና ኢኳል ሎስ ናቸው። ስለዚህ ቤዚካሊ ማርኬት ላይ እንደዚህ አይነት ሙቭ ያላቸው ማለት ነው። ስለዚህ ሁል ጊዜ ላናገኛቸው እንችላለን ቢኮዝ ኦፍ ማርኬት ኢዝ ትሬንዲ እንደዚህ አይነት። ስለዚህ ኢኳል ሃይስ እና ኢኳል ሎስ ነው ያላቸው ማለት ነው። እዚህ ጋር እኩልና ቤዚካሊ በሰፖርት እና ሬዚስታንስ ውስጥ ያሉ ማለት ናቸው። ስለዚህ ቤዚካሊ እዚህ ጋር አንድ ማግኘት እንችላለን ኮንሶሊዴሽን ማርኬት ላይ ማለት ነው። እዚህ ጋር አሁን አንድ ኮንሶሊዴሽን ማርኬት አለን ማለት ነው። እዚህ ቦክስ ውስጥ ያለው ማርኬት ኮንሶሊዴሽን ማርኬትን ያሳየናል ማለት ነው። ስለዚህ በደንብ ዙም አውት አድርገን ብናየው ማርኬት መጣ፣ ሃየር ሃይ የለውም፣ ሃየር ሎም የለውም። ስለዚህ ቤዚካሊ እንደዚህ አይነት ሬንጅ ውስጥ ነው የገባው ማለት ነው። ስለዚህ ምን አለን እዚህ ጋር ኢኳል ሃይ አለን ማለት ነው። ስለዚህ እዚህ ጋር ምን አለን? ኢኳል ሃይ አለን ማለት ነው። እዚህ ጋር ቤዚካሊ እዚህ ጋር ደግሞ ምን አለን? ኢኳል ሎ አለን ማለት ነው። ኢኳል ሎ አለን ማለት ነው። ኢኳል ሃይ እና ኢኳል ሎ ቤዚካሊ ምንድነው ማርኬት ስትራክቸር ላይ ሶስተኛው ወይም ሬንጂንግ ወይም ሳይድዌይ ማርኬት የሚያሳየው ካራክተሪስቲክስ ነው። ስለዚህ ሁሉንም ካራክተሪስቲክስ አይተናል። ሳይድዌይ ማርኬት ስትራክቸር ኢኳል ሎ እና ኢኳል ሃይ በማሳየት ያሳያል። ሌላውን ያየናቸው ማርኬት ስትራክቸሮች ደግሞ ወደዚህ ያየናቸውን ማርኬት ስትራክቸሮች አፕትሬንድ ማርኬት ስትራክቸር ሃየር ሃይ እና ሃየር ሎ ያሳያል። ይሄ ታይፕ ሲ ማርኬት ስትራክቸር ነው። ሃየር ሎ ሪስፔክት አድርገው ሃየር ሃይ ደግሞ ፐርፌክትሊ ሪስፔክት ያላደረገው ነው። ይሄ ደግሞ ፐርፌክትሊ ሪስፔክት ያደረገው ዳውን ትሬንድ ማርኬት ስትራክቸር ነው። ሎወር ሃይ እና ሎወር ሎ ኢኳል ካራክተሪስቲክ ያላቸው ሁሉም ሪስፔክት የሆኑ ከ80 እስከ 70% ልናገኘው የምንችል ማርኬት ላይ
ታይፕ ኦፍ ማርኬት ስትራክቸር ነው። እዚህ ጋር ማርኬት ስትራክቸር ከዳውን ትሬንድ ወደ አፕ ትሬንድ ፕሪቪየስ የነበረው ሎወር ሃይ ዲስሪስፔክት አድርጎ ሲሄድ አይተናል። ከዛ ሌላ ደግሞ ታይፕ ቱ ማርኬት ስትራክቸር አፕ ትሬንድ ላይ አይተናል። ዌር ሃየር ሃዩ በስትክክል ሪስፔክት ተደርጎ ሎወር ሃዩ ደግሞ በስትክክል ሪስፔክት ያልተደረገ ወይም ሃየር ሎ በስትክክል ሪስፔክት ያልተደረገ ማርኬት ስትራክቸር ከ20 እስከ 30% ያለ ማርኬት ስትራክቸር አይተናል ማለት ነው። እነዚህ ታይፕስ ኦፍ ማርኬት ስትራክቸር ናቸው። ስለዚህ ማርኬት ስትራክቸር ዌን ኢት ካምስ ቱ ፕራይስ አክሽን ኪ ኮንሴፕት የሆነ ማርኬት ስትራክቸራችን ወዲህ ዳይሬክሽን መሄድ እየሄደ እየሆነ እንደሆነ የለየንበት የማርኬት ስትራክቸር ክላስ ነው። ስለዚህ ይህንን ክላስ ኖት አድርጎ ወይም ይህንን የማርኬት ስትራክቸር ኤግዛምፕል የሰጠነው ኖት አድርጎ ማለፍ ለፕራይስ አክሽን ኮንሴፕቶች ኖት ተደርጎ ማለፍ ያለበት ዋና ኮንሴፕት ነው ማለት ነው።